ሰላም ሰላም፣ አሁን መጥቻለሁ በዩቲዩብ ቻናል። እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እንኳን በሰላም መጣችሁ። እኔ ኤደን ነኝ። ቮይስ ወይም እምቢልታ ዩቲዩብ ቻናል እንኳን በሰላም መጣችሁ። ሁሉም አማን፣ ሁሉም መልካም። እናንተ ጋርስ እንዴት ነው? ሀገራችን ሰላም ያርግልን። ሁሉም እድሜ፣ ጤና፣ ሰላም እግዚአብሔር ያድለን። ዛሬ ትንሽ ስለ ራሴ ማውራት አለብኝ አይደል? እንተዋወቃለን። ምክንያቱም ብዙ ጊዜ ቤተሰብ ነው የምንሆነው፣ ፋሚሊ ነው የምንሆነው ከዚህ በኋላ። ስለዚህ ኤደን ማናት፣ ኤደን ምን ሀሳብ ይዛ መጥታለች የሚለውን ነገር ሁሉ አብረን እንወያያለን። አብረን ቡና እንጠጣለን፣ ቁርስ እንበላለን። ብዙ ነገሮች አሉኝ ያቀድኳቸውና ከእግዚአብሔር ቀጥሎ እናንተን ይዤ እጓዛለሁ ብዬ አስባለሁ። በመጀመሪያ ኤደን ማለት ባለትዳር፣ የሶስት ልጆች እናት፣ የተለያዩ ስራዎችን የምትሰራ፣ ሊንክድ ላይ መሆን ሰራለሁ። ከአንዳንድ አሉ፣ አብዛኞቹ የውጭ ዜጎች ቢሆኑም ኢትዮጵያዎች ምናምንም አሉበት። እንደዚህ ስለ ሴቶች፣ ስለ ህፃናት በቃ ፖዚቲቭ ነገሮች፣ ጥሩ ጥሩ ነገሮችን አገሬን የማስተዋውቅበት ፕላትፎርም ስለሆነ ደስ ይለኛል። ከነሱ ጋር ሜምበርሺፕ ነኝና አንድ እሱን ያነሳሳኝ እዚህ ዩቲዩብ ቻናል ላይ እንድመጣ ያደረገኝም አንድ እሱ ነው። በቃ ለምን አልሰራም፣ ለምን ማለት ዩቲዩብን ለመልካም ነገር ከተጠቀምንበት ብዙ ነገር እናተርፍበታለን። እውነቴን ነው የምላችሁ። እኔ ዛሬ ላይ እዚህ ይህን ዩቲዩብ ቻናል እንድከፍት የረዱኝ አሉ በጣም ትንሽ ወንድሞቼ፣ ልጆቼ ማለት እችላለሁ። ለምንድነው እናቶች ቁጭ ብላችሁ ማትሰሩት? በእጃችሁ ሁሉ ነገር ይዛችሁ ለምንድነው ማሰሩት? አይዲያ ካላችሁ ለምንድነው ማሰሩት? አንዳንድ በፊት እንደዛ ሲሉ እንዴት ቀላል ይሆናል እንላለን። በተለይ እንዴት ነው እናትነት ኦፍኮርስ ወጣቶችንም ያማክላል፣ እናትንም ያማክላል፣ ትልቅም ሰው ያማክላል። ያስኩት አይዲያ ምንም ይሄ የሚከብድም አይደለም። ግን ብዙ ጊዜ እኔ ምንድነው እኔ ቤት ያለ ችግር ስለሆነ ነው። ብዙ ጊዜ በፊት የነበር ስራ ስንይዝ ልጅ ሳይኖረን ምናምን ስንሆን የምንጠብቀው ራሳችን የምናይበት እይታ፣ ራሳችን ቴኬር የምናደርግበት ይለያል። ትዳር ከያዝን ልጅ ከመጣ ወጥቶ ደግሞ ልጅ ከመጣ በኋላ ደግሞ ማንነታችን እንረሳለን፣ እኛነታችንን እንተዋለን። ለምንድን ነው እንደዛ የምንሆነው? እኔ ጋም ችግር አለ በጣም ከባለቤቴ ጋር አሁን ጭቅጭቅ ነው። እውነቴን ነው የምላችሁ፣ በጣም ጭቅጭቅ ነው። በቃ እንደዚህ ሆነሽ ምንድነው የምትመስዪው? በቃ ተወኝ። እኔ ከተመቸኝ እኔ አሁን ብዙ ጊዜ ውስጤ ምንድነው በቃ ባለቤቴን አስደስታለሁ፣ ቤቴን ፏ አደርጋለሁ፣ በቃ እንትን አጸዳዳለሁ። ከዛ በኋላ እንትን እንደራሴ ፏ ጥጥብ ብዬ በቃ ቡና ምናምን ላይ ነው በቃ ሽቴ ለብሽ። እውነቴን ነው የምላችሁ፣ ይሄ ከራሴ ካለፍኩበት አሁንም እየኖርኩበት ካለሁት ግን መለወጥ አለብን። በቃ ያንን ነው የምለው። እንዴ ለምን መታረቢያ እንሆናለን? እውነቴን ነው የምላችሁ። ብዙ ጊዜ ወደ ዩቲዩብ ይሰሩብናል። አንዴ ሻሽ አርጋ ካሲታ አርጋ ባሏ ጋ እንዴ መዘነጥ ያቅተናል እንዴ? አያቅተንም። ፏ ማለት አያቅተንም። ግን ኃላፊነት ስላለብን ነው። ኦፍኮርስ አለብን። ልጆች ማሳደግ ቀላል አይደለም። ቁርስ አለ፣ ምሳ አለ፣ እራት አለ፣ መክሰስ አለ። አሁን ልጅ ደግሞ መሀል ላይ እንትን የምንለው ቤት አለ። ኢቨን አጋዥም ቢኖር ከባድ ነው። ሁሉን ነገር ለሰው ኤቭሪቲንግ ለሰው ልጅ ጥለው መሄድ ከባድ ነው። አባወራ ይመጣል፣ ሀይ ይላል ወይ ስምሻል፣ እንዴት ናችሁ ይላል፣ ልጆች ሰላም ይላል፣ ሶፋ ላይ ቁጭ ይላል፣ የሚበላ ይላል፣ ይበላል፣ ሶፋ ላይ ቁጭ ይላል፣ ቲቪ ያለ። እውነቴን ነው የምላችሁ፣ እኔ ያለ ነው። በተለይ ስፔሻሊ ኢትዮጵያ በጣም በቃ ይሄ ነው አሁን እኛ ሀገር ያለ ይሄ ነው። ልጆቻችን ያው ልጆች ደግሞ እውነቴን ነው የምላችሁ ልጆች አሁን ትንሽ በልጆቼ ላይ ጠንካራ ሁሉም ነገር ራሴ ስለማድረግ ትንሽ ስራ ላይም ብዙም ጎበዝ እንዲሆኑ አላረኳቸውም። ኦፍኮርስ ያግዙኛል። ግን ልጆች አሁን ልጅ ደግሞ ብዙ መራጭ ነው። ዶሮኛ እናቴ ከፈለግሽ ብይ ነው እናቴ፣ መክሰስ የለም ሲያምርሽ ብይ ነው። እውነቴን ነው። እኔ በፊት አሁን ስንመጣ ከትምህርት ቤት አንዳንዴ ላይ ሰራውል ይችላል። ሽሮ በጥብጦ ልበልቼ አውቃለሁ። እኔ በልተናል። ማዘር ልብስ እያጠበች በጣም ነው ልብስ የምትፈትገው። እንዴ ማዘር መሳይ የለም ያለላችሁ ሽሮ በጠጣችሁ አድርጋችሁ በእንጀራ ብሉ። አሁን አለ እንዴ? የለም። አሁን የለም፣ መሆንም የለበትም። እኔ በዚያ ምናል ከጊዜው ጋር አብረን መሄድ አለብን። እሱማ እኛ ባለፍንበት ስንገረፍ ምን ስንል ዝም በይ ሰብለሽ ታፍነን፣ እውነቴን ነው በእኔ ጊዜም ደርሼበታል። ታፍነን ይኖር ነው
ማለት የነውር ነው ይሄን ነውር ነው ያው እንደዛ የለም። ልጅ ጠይቀሻል ታስረጃለሽ፣ ምንድነው ይልሻል የምታውቂውን ታስረጃለሽ። ይሄ ጥሩ ከሆነ ጥሩ ነው ጎሄድ ትይዋለሽ፣ ይሄ መጥፎ ከሆነ ደግሞ መጥፎ ነው ትይዋለሽ። እንደዛ ነው። እና ምን ልላችሁ ፈልጌ ነው፣ ከሌላ ርዕስ አልወጣም፣ ሌላ ጊዜ እንጨዋወታለን። ራሳችንን መጠበቅ አለብን። ይቻላል። በቃ እንዴ ዘላለም እንኖራለን እንዴ? እድሜ እኮ አጭር ናት። እውነት እኔ አሁን አንዳንዴ ይገርመኛል፣ እድሜ አጭር ነው። ስለዚህ በቃ ሁሉም በፕሮግራም ማስያዝ አለብን። በቃ እዛው ልጆቼ፣ ትዳሬ፣ ባሌ ምን በቃ ራሳችን እንደው ልክርት ብለን በቃ ራሳችን ትተን በቃ አለቀ። ከዛስ ምን ይሆናል? ልክ በማረፊያ ሰዓታችን ደግሞ ልጆች እኮ ያድጋሉ፣ ይደርሱልናል ለወግ ማዕረግ ሲደርሱልን ደግሞ ያኔ መታመም አለ፣ መቆሻቆሽ አለ፣ እግሬን አለ፣ ራሴን፣ ወገቤን። ኬት ይምጣ ጤናው? ኬት ይምጣ ያ ድሮ ያጠፋ ነው እንትናችንን? እድሜ ጤና ነው። ግን እድሜያችን ሳይደርስ ደግሞ ብዙዎቹ አልጋ ላይ ይቀሯሉ። ብዙዎቹ በቃ ላይፍን ሳዩ። ስለዚህ እግዚአብሔርን እያመሰገንን በሰጠን ነገር በተሰጠን ጸጋ እግዚአብሔርን እያመሰገንን ራሳችንን እየጠበቅን ለባሎቻችን ክብር እየሰጠን ለልጆቻችንን እየተንከባከብን ሁሉም ነገር ጎን ለጎን ማስኬድ እንችላለን። ይሄንን ግን ማን የሚመለከተው? ብዙ ጊዜ እንደዚህ ማሚዎች ለሆነን እቤት ስራ ነበረኝ ዘንጬ አይቼዋለሁ፣ እወጣለሁ፣ እገባለሁ፣ ፏ ብዬ አይቼዋለሁ። በኋላ ግን ኃላፊነት ሲበዛ መንታ ልጆች ሲመጡብኝ ምንም እንትን አማራጭም አልነበረኝም፣ ደስተኛም ነበርኩኝ። በቃ ስራዬን ከታርቄ አቆምኩኝ። በማረጌም በጣም ደስተኛ ነኝ። ልጆች ያለው ከስር እነሱን እከታተላለሁ፣ ሲወጡ ሲገቡ ሸኛለሁ። ይሄ እንደ ቀላል አትዩት። እውነቴን ነው የምላችሁ። በተለይ ቤት ውስጥ ሆናችሁ ልጆቻችሁን የምታሳድጉ እናቶች እንዲሆነን ቀረን ብቻችንን ቀረን እንዲሆነን ቀረን እንዳትሉ። እውነቴን ነው እንዳትሉ። ምንም ሁሉም እንደርስበታለን። ናው እኔ አውቀዋለሁ እንዴ። በፊት ስንወጣ ፏ ብለ ሽቶ ነበር የምንሸተው። ስንገባ የመጣው ብራንድ ሁሉ የመጣው ፋሽን ሁሉ አያመልጠንም ነበረ። ምንድን ነው እሱ ታዲያ? በቃ ቀረ። ከልጆቻችን ይበልጣል አይበልጥም። እግዚአብሔር ደግሞ ጥፉን እኮ እየባረከን ያለው እንዴ። ስንቱን አልቀሰናል እኮ በሚዲያ ስንቱን ሰምተናል። እውነቴን ነው የምላችሁ። ይገባኛል። መስራት ካለባቸው ይሰራሉ፣ ምንም ጥያቄ የለውም። አሁን ስፔሻሊ የምለው ምንድን ነው፣ ትንሽ ገቢ ላላችሁ፣ ትንሽ ገቢ ማለት ይቅርታ፣ ትንሽ ገቢ የትዳር አጋራችሁ የተወሰነ ገቢ ማኖር የሚችል ከሆነ ብታግዡ ልጅሽን ቤት ቁጭ ብለሽ ምንም አትጎጭም፣ ታተርፊያለሽ እንጂ። ይሄንን ነው እዛ ሊንክድ ላይ እንኳን ባለፈው ያወራሁት። እውነቴን ነው የምላችሁ። አሁን ፈረንጆች ብዙ ጊዜ እኔ እንትን ብያለሁ፣ ምንም ጣጣ የለባችሁም። የኢትዮጵያ እናቶች እንለያለን። እውነቴን ነው የምለው። እኔ ራሳችን መዋደድ አይደለም ፍቅር እስከ ጥግ ነው የምንሰጠው፣ ለልጆቻችን እስከ ጥግ ነው የምንሰጠው፣ ለቤታችን ጥግ ድረስ ነው የምንሰጠው። ፍቅር ናት የኢትዮጵያ እናት። መከበር አለባት፣ መወደድ አለባት፣ ብዙ ነገር ይገባታል። ስለዚህ ምን ለማለት ፈልጌ ነው፣ ራሳችን እንጠብቅ። በቃ ይቻላል። አሁን የስራዬን አቆምኩኝ። አየር ባየር የሆነ ንግዶችን ሰራ ነበረ፣ ፌል አደረገብኝ። መልሼ የሆነ ነገር ጀምራለሁ። በቃ ራሳችንማ ለምን እንትን እንላለን? በተቻለ መጠን በሆነ ነገር ያርገን መስራት አለብን። አይምሯችን ማነቃቃት አለበት። መስራት የምንችለው ነገር ካለ ኦፍኮርስ፣ ስራ ካላችሁ ደግሞ ስራ እየገባችሁ ልጆቻችሁን መከታተል። እናንተ ያው ምንም ለእናንተ የምለው ነገር የለም። ራሳችሁን ጠብቃችሁ የምትወጡት አሉ። ደግሞ አንዳንድ ደግሞ የስራ ጫና ሆነ በቃ ምንም በቃ በጣም ስራ በዝቶባቸው በቃ ቤቴ ስለሚሉ በቃ ባሉበት ዝም ብሎ መሆን የለበትም። ለራሳችን ጊዜ መስጠት አለብን። በቃ ዛሬ ትልቁ እንትኔ ልነግራችሁ ልንወያይበት የመጣሁት ለራሳችን ጊዜ እንስጥ። ዓለም አጭር ናት። የዛሬ የታመነን ቀን ይዘን የዛሬን ቀን እያመሰገንን እንኖር። ስለ ነገ እናውቃለን እንዴ? ስለ ነገ አናውቅም። የነገን ማንም አያውቅም። ስለ ዛሬ እግዚአብሔር ስለሰጠን ስለ ጤናችን እያመሰገንን፣ ስለ ልጆቻችን እያመሰገንን፣ ስለ ወንድም፣ ስለ እህት፣ ስለ እናት፣ ስለ አባቶቻችን፣ ስለ ሀገራችን መልካም ነገር እያሰብን አንድም ደግሞ የሚጎዳን አናውቀውም እንጂ መጥፎ አመለካከት ከአይምሯችን እናስወጣ። በቃ እውነቴን ነው የምላችሁ። በቃ ይሄ ነው መጥፎ አመለካከት ከአይምሯችን ኔጌቲቭ አቮይድ። በቃ ሁልጊዜ ፖዚቲቭ ቲንከር መሆን አለብን። በቃ
መልካም ስናስብ መልካም ነገሮች ሁሉ ወደኛ ይመጣሉ። እኔ በዚህ በጣም እርግጠኛ ነኝ። አመስጋኝ ስንሆን ሁሉ ብዙ ነገሮች፣ ብዙ በረከቶች ወደ ህይወታችን ይመጣሉ። እኔ በብዙ ነገር ተባርኬያለሁ። እውነቴን ነው የምላችሁ። በጣም ሀብታም ሆኜ አይደለም፣ የናጠጥኩ ሚሊዮነር አይደለም። በትዳር ባርኮኛል፣ በልጆች ባርኮኛል፣ በጤና ባርኮኛል። እናት አባቴን ያኖርልኝ፣ እህት ወንድሞችን ይጠብቅልኝ ያልኩኝ ማመሰግን የምኖርበት ትንሽዬ ቤት አለችኝ። እግዚአብሔር ይመስገን። ይህን የሚያገኘሁት ከዜሮ ተነስተን ከባለቤቴ ጋር ነው ዛሬ ላይ እዚህ ደረጃ ላይ የደረስኩትና ሁሉም ይደረሳል፣ ሁሉም ይታለፋል። ከኛ የሚጠበቀው አመስጋኝ መሆን ብቻ፣ ለሰው መልካም ሀሳቢ መሆን ብቻ፣ መልካም ነገሮችን ማሰብ ብቻ። መጥፎ ነገሮችን አናስባቸው። በቃ ወደ ህይወታችን አናምጣቸው። በቃ የፈለጉትን ያን ይበሉ። እውነቴን ነው የምላችሁ። ዝምታ ወርቅ ነው የሚባለው እውነት ነው። በዝምታ ብዙ ነገር ማሸነፍ እንችላለን። በትዕግስት ብዙ ነገር ማሸነፍ እንችላለን። እና ወዶችዬ፣ እህቶችዬ ምን ልላችሁ ፈልጌ ነው፣ እኔ በእኔ አንግል በእኔ በኩል ያለውን የነገርኳችሁ። አጥፍቼም ከሆነ እንማማራለን። ሌላ ነገር መስራት እንደፈልግ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ፣ አበረታቱኝ። እናንተ ስታበረታቱኝ ነው እና ቻናል የሚያድገው። አመሰግናለሁ። እግዚአብሔር አስጀምሮ ላስጨረሰን ክብር ምስጋና ሁሉ ለሱ ይገባዋል። የድንግል ማርያም ልጅ ሁልጊዜ ስንጀምር አመስግነን፣ ስንጨርስ አመስግነን፣ ጠዋት ስንነሳ አመስግነን ቢቻልን፣ እውነቴን ነው አናረገውም እንጂ ቢቻል ጠዋት አመስግነን፣ ምሳ ሰዓት አመስግነን፣ ማታ አመስግነን፣ ጠዋት አመስግነን። ምስጋና ያልቅበታል። ምስጋና እኮ ምስጋና አያልቅም። እሱ ከኛም እንደሚፈልገው ምስጋና ብቻ፣ ቀን እንድናመሰግነው ብቻ። አምላኬ ሆይ ተመስገን፣ የዛሬን ቀን ስለሰጠኸኝ፣ እችን ቀን ስላሳየኸኝ፣ እችን ምግብ ስለሰጠኸኝ፣ በዚህ ስለባረከኝ፣ ጥሩ ጓደኞች ስለሰጠኸኝ፣ ጥሩ ልጆች ስለሰጠኸኝ፣ ጥሩ ባል ስለሰጠኸኝ። እውነቴን ነው። ይሄ ትልቅ ነገር ነው። በእጃችን ስንይዘው ግን ምንም አይመስለንም። አይምሰላችሁ፣ ግን በጣም ትልቅ ነገር ነው። እና ወዶችዬ አመሰግናለሁ፣ እወዳችኋለሁ። ሌላ ቀን ደግሞ ፈታ የሚያደርግ በቡና ይፏ አርጌ ደግሞ እመጣለሁ። ዛሬ የመጀመሪያ ጊዜ ስለሆነ ነው። አመሰግናለሁ። ባይ፣ ሰላም ሁኑልኝ። አመሰግናለሁ።